ዘረኝነት ከባድ ነው። በትክክል እንዳታስቡ አእምሯችሁን ይቀይረዋል። ድፍረት ይሰጣችኋል። የጽድቅ ያልሆነ ድፍረት ይሰጣችኋል። የጋዜጣው ርዕስ ምንድነው? ዳዊት የቢንያም ዘር ጨረሰ። አንዳንድ መርደረር መሪዎች አሉ። ገርማችኋል። የኢራቁ ፕሬዝዳንት ይሄን አድርጓል። የሆኑ ጎሳዎችን በመርዝ ጨርሷቸዋል። በእውነት ሂትለር የምታውቁት ነው። ሰውን በዘሩ ብቻ መፈረጅ ታውቃላችሁ። የኔ ዘርና ቋንቋ ብቻ ስለሆነ ለሱ መወገን በጣም አደገኛ ነው። ያን ሁሉ አይሁዳዊ ስትጨፈጭፍ ቅር እንኳን አይልህም አሉት። እኔ የሂትለርን ርዕዮተ ዓለም ስላመንኩበት ነው፣ አልጸጸትም። ግን የሚደንቀኝ ልንገራችሁ። ጳጳሱ በእኔ ዘመን የነበረው ጳጳስ የቅርብ ወዳጄ ነው። የምታረገው ትክክል አይደለም ብሎኝ አያውቅም። ያለህ አልበቃ ብሎ በምስኪን ሰው ትጠቀማለህ፣ ትነግዳለህን? ሁለተኛ ነገሥት ምዕራፍ 16 ላይ የሚገኝ ነው። ዳዊትም ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የሜምፊቦስቴ ባሪያ ሲባ 200 እንጀራ፣ 100 ዘለላ ዘቢብ፣ 100 በለስ፣ 1 አቁማዳ ወይን የተጫኑ 2 አህዮች እየነዳ ተገናኘው። ንጉሡም ሲባን ይህ ምንድነው አለው። ሲባም አህዮቹ የንጉሥ ቤተሰብ ይቀመጡባቸው ዘንድ፣ እንጀራውና በለሱ ብላቴኖች ይበሉት ዘንድ፣ የወይን ጠጁም በበረሃ የሚደክሙት ይጠጡት ዘንድ ነው አለው። ንጉሡም የጌታ ልጅ ወዴት ነው አለው። ሲባም ንጉሡን እነሆ የእስራኤልን ቤት ዛሬ አባቴን መንግሥት ይመልስልኛል ብሎ በኢየሩሳሌም ተቀምጧል አለው። ንጉሡም ሲባን እነሆ ለሜምፊቦስቴ የነበረው ሁሉ ላንተ ይሁን አለው። ሲባም እጅ ነሳለሁ ጌታዬ ንጉሥ ሆይ በፊትህ ሞገስ ላግኝ አለ። ንጉሡ ዳዊት ወደ ብራቂም በመጣ ጊዜ እነሆ ሳሚ የሚባል የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ። እየሄደም ይረግመው ነበር። ወደ ዳዊትና ወደ ንጉሥ ወደ ዳዊት ባሪያዎች ድንጋይ ይወረውር ነበር። በንጉሡም ቀኝና ግራ ሕዝቡ ሁሉ ኃያላኑ ሁሉ ነበሩ። ሳሚም ሲራገም አንተ የደም ሰው ምናምንቴ ሂድ፣ በፋንታው ነቅሰሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔር መንግሥትህን ለልጅ ለአቤሴሎም እጅ አሳልፎ ሰጥቷል። አንተ የደም ሰው ነህ፣ በመከራ ተይዘሃል አለ። ልጁ አቤሴሎም መፈንቅለ መንግሥት የሚመስል አድርጎበት ዳዊት በድንጋጤ ወደ ጫካ እየሄደ ነው። ከሱ ጋር ከሊታዋና ፈሊታዋን አብረውት እየተጓዙ ነው እንደምታውቁት። እና በዚህ ሰዓት 2 የአብርሃም ልጆች ተመዘኑ ማለት ነው። አንዱ ሲባ ይባላል፣ ሁለተኛው ሳሚ ይባላል። እነዚህ 2 ሰዎችን ብቻ ነው ተንተርሼ ዛሬ ማካፈላችሁ። ይሄ ሲባ ማን ነው? ትንሽ ወደ ኋላ ታሪኩን ማጠንጠን ግንድ ነው፣ ታሪኩ እንዲገባን። ሲባ ከንጉሥ ዳዊት በፊት የነበረው የሳኦል የግብርና ሚኒስትር ነው። በዳዊት ዘመንም የሜምፊቦስቴ ሀብት አስተዳዳሪ ነው። እንዲያውም መጽሐፍቱ 15 ልጆችና 20 ባሪያዎች አሉት ይላል። 20 ባሪያ ማለት ጥቃቅን ፋብሪካዎች አሉት ማለት ነው። ሰውዬው ዮናታን በሳኦል እኮ ተሰድቧል፣ አንተ የሴት ልጅ ብሎታል። ጦር ወርውሮበታል። ለእውነት የሚኖሩ መከራ ይቀበላሉ፣ ይሰደዳሉ። እና አቤሜሌክ ተሰይፈዋል ካህናቱ። ሲባ ግን ምንም አልሆነም። ሀብቱ እየጨመረ ነው የመጣው። እንደምታውቁት አንድ አክማን የሚባል በሂትለር ዘመን ጳጳስ ነበር በጀርመን ውስጥ። ያን ሁሉ አይሁድ በዘይት በእሳት ሲቀቅለው ጳጳሱ አንድ ቀን ተቆጥቶት አያውቅም ሂትለርን። እንዲያውም አይሁዶች ይዘውት ጋዜጣዊ መጠይቅ አድርገውለት ነበር ለአክማን። ይሄ አክማን የሂትለር ጀነራል ነው። ብዙ አይሁዶችን ጨፍጭፏል። ምን አይነት አንተ ኢሰባዊ ነህ፣ ሰው የሌለህ ነህ። ያን ሁሉ አይሁዳዊ ስትጨፈጭፍ ቅር እንኳን አይልህም አሉት። እኔ የሂትለርን ርዕዮተ ዓለም ስላመንኩበት ነው፣ አልጸጸትም። ግን የሚደንቀኝ ልንገራችሁ። ጳጳሱ በእኔ ዘመን የነበረው ጳጳስ የቅርብ ወዳጄ ነው። የምታረገው ትክክል አይደለም ብሎኝ አያውቅም። ስለሱ ገረማለሁ አለ። እኔ ያመንኩበትን ነው የማደርገው፣ ጳጳሱ ግን ያላመነበትን ነው የሚኖረው። ስለዚህ ሲባ በንጉሥ ሳኦል ዘመን ያን ሁሉ 85 ካህናት ሲገል የተቀባውን ሲያሳድድ አንድ ቀን ተው ብሎት አያውቅም። ለሱ ይመቸው እንጂ ጥቅሙ አይጉደል እንጂ ስለ እውነት ግድ የለውም ነው። ዳዊት ለሜምፊቦስቴ ቸርነት አድርግለት ዘንድ ከሳኦል ቤት የቀረ ሰው አለን ብሎ በፓርላማ ጥያቄ ያደረገ እና ቸርነት ለማድረግ ልቡ ተዘጋጀ። የሳኦልን ጓዳ ጉድጓዳውን የሚያውቅ ሲባ የሚባል ሰው አለና ይሄ ሲባ ይጠራሉ። ሲባም ለመጀመሪያ ጊዜ በተቀባው ንጉሥ ፊት አይን ለአይን ተገናኙ። ዳዊት አያውቀውም ሲባን። ምን ይለዋል? አንተ ሲባ ነህን? ሲባ የተባልከው ሰው አንተ ነህን? አዎ እኔ ነኝ። በጣም ጥሩ። ለዮናታን ቸርነት ላደርግ ስለምፈልግ የቀረ ሰው ካለ ንገረኝ አለው።
አዎ በሎዶባር ማክሪ ቤት ሜምፊቦስቴ የተባለ ሽባ ሰው አለ፣ ተደብቆ ተቀምጧል አሉ። ታውቃላችሁ የሜምፊቦስቴ የዮናታን ልጅ ነው። በ5 ዓመቱ ነው ሽባ የሆነው። ሞግዚቱ ስትሮጥ ከነጠላ ወድቆ ነው ሽባ የሆነው። 2 እግሩም ሽባ ነው። ልክ አስጠራው አለው። ሲባ ሜምፊቦስቴን አስጠራው። አትፍራ ሜምፊቦስቴ፣ ስለ ዮናታን ፈጽሞ ቸርነት አደርግልሃለሁ፣ በገበታዬ እንጀራ ትበላለህ፣ እንደ ልጄ ትሆናለህ እና ቸርነት ነው የማደርግልህ። እንደሞተ ውሻ መሆን እኔ እንዴት አጽናናኝ፣ ንጉሥ ሆይ በፊት ሞገስ ላግኝ ነው። ይሄ ብቻ አይደለም። ሲባ 15 ልጆች 20 ባሪያዎችህ የሜምፊቦስቴን ንብረት አስተዳድሩ፣ እሱ ግን በገበታ ይበላል፣ እንደ ልጄ ይሆናል። በጣም በከፍታ ባረከው ማለት ነው። ሲባ ሁለተኛ ሌላ እድል መጣለት። ሀብቱ የትየለሌ እየጨመረ መጣ ማለት ነው። የሜምፊቦስቴን ሀብት አስተዳደር ማለት የዮናታንን ማለት ነው። የዮናታንን ማለት የሳውልን ማለት ነው። ያን የልዑል ሀብት በሙሉ በሲባ እጅ ውስጥ ገባ ማለት ነው። በዚህ ሰዓት ሀብቱ የሲባ እየጨመረ ምቾቱ እየጨመረ አጋጣሚዎች እየተከፈቱለት ሲመጣ ብዙ ከተሰጠው ብዙ እንደሚጠበቅ እግዚአብሔርም ከሰማይ እንደሚመዝነው የሱ ሳይሆን በአደራ እንደተሰጠው ሲባ ያውቃል። ይሄ የሚፈተነው በመከራ ሰዓት ነው። እንደምታውቁ መፈንቅለ መንግስት የሚመስል ጦርነት ሆነ። ዳዊትም ደንግጦ ድንገት ወደ ጫካ ኤፍሬም ደም ሲሄድ ሲባ መጣ ይላል። በሚያስፈልግ ሰዓት የሚያስፈልገውን ነገር ለሚያስፈልገው ሰው ከቻለ። ይሄ ሁሉ ምንድን ነው አለው። ጌታዬ፣ መጠጡ ለተጠሙት ነው፣ አህያው ለደከሙት ትራንስፖርት ነው፣ እንጀራው ለተራቡት ነው አለው። ልቡን ሞቅ አደረገው ዳዊት። ታውቃላችሁ ስጦታው የሚያስገርም ነው እና ማምጣቱ ሳይሆን በሚያስፈልግ ሰዓት ነው ያመጣው በእውነት እና በእርግጥ እነዚህ ሁሉ ሀብት የማን ናቸው ብትሉ የሜምፊቦስቴ ናቸው። ጥያቄ ግን ይጠይቀዋል። የጌታ ልጅ ሜምፊቦስቴ ወዴት ነው አለው። ያ ሽባ የሆነው ሜምፊቦስቴ፣ 2 እግር የሌለው ሜምፊቦስቴ፣ እናት አባት ወንድሙ ያለቁበት ሜምፊቦስቴ፣ በአንተ እጅ አደራ ያልኩ ሜምፊቦስቴ ወዴት አለ አለው። ሲባ የተናገረውን ታያላችሁ። ጌታ ንጉሥ መከራ ደርሶበታል እና ከሱ ጋር መከራውን እንካፈል ብለው የአባቴን መንግስት እግዚአብሔር ይመልሳል አልሄድም አለኝ። ስለዚህ መንግስትን እየተጠባበቀ በቤቱ ተቀምጧል አለው። ኧረ እባክህ በእውነት ንጉሥ ሆይ እኔ ምንም ቸርነት ያላረክልኝ እንኳ ሕይወቴን ንብረቴንም ስሰጥ ተመልከት። ብዙ ቸርነት ያረከው እሱ እኮ በመከራ ሰዓት ካድህ አለው። ዳዊት በዚህ ሰዓት አይምሮ ተቀየረ። ለሱ የሰጠውትን ሁሉ ውሰደው አለው። ሰላም ላንተ ይሁን ጌታዬ፣ በአንድ አፍ ጌታዬ እንደማለት ነው በአሁኑ ቋንቋ። ያን ሁሉ የንጉሥ ሀብት የሜምፊቦስቴን ሀብት አያችሁ በኪሱ ከተተ። ንጉሥ በሰው ፊት ማለለት። በዚህ በግርግር ሰዓት የንጉሱን አይምሮ ተጠቅሞ የሜምፊቦስቴን ድካም ተጠቅሞ የሲባ ሀብት እየጨመረ መጣ። በኋላ ጥቂት ምዕራፍ ገልጣችሁ ስታዩ ዳዊት አቢሴሎምን አሸነፈው። ድጋሚ ለመንገስ ዘውድ ጭኖ የቀደመ ክብሩ ተመልሶ ወደ መንግስቱ ሲመለስ ሜምፊቦስቴ ሲባና ዳዊት ተገናኙ። አንድ ጥያቄ ጠይቃለሁ ሜምፊቦስቴ፣ ለምን ከኔ ጋር አልመጣህም በመከራ ያሉ? አይደለም ንጉሥ ሆይ እንደምታየው እግር የለኝም፣ ሲባን አህያ ላይ አስቀምጠኝና ከንጉሱ ጋር መከራውን ልካፈል ብል እምቢ ብሎኝ ሄደ። እምቢ ብሎኝ መሄዱ አይደለም የገረመኝ፣ እኔ ለአንተ አማኝ በዳዊት ፋንታ ሊነግስ ነው አለ። ውሸቱን ነው ንጉሥ ሆይ። ላደርግ የምችለው ምንድን ነው? ቁስሌን አልቀየርኩም፣ ጢሜን አልቆረጥኩም፣ ልብሴን አልቀየርኩም፣ ይፍን ገላይን አልታጠብኩም፣ ማቅ ለብሼ ነው። ሐዘኔን በመግለጥ ላይ ነኝ። ላደርግ የምችለው ይሄ ብቻ ነው። ሲባ ያለው ውሸቱን ነው ንጉሥ ሆይ። ሲባስ ኖ ንጉሥ ሆይ ሜምፊቦስቴ ነው ውሸቱን፣ በአባቴ ፋንታ እነግሳለሁ ብሎ ነው። እንዲያውም እኔ ልጠቁምሃለሁ ሜምፊቦስቴ፣ የሁለታችንም ክርክር ተው። አንተ እኮ እንደ እግዚአብሔር መልአክ ነህ። መገለጥ ስጦታ አለ፣ ሰው ሊነግርህ አይገባውም። ሚስጥርን ሁሉ የሚያውቅ እግዚአብሔር መንፈስ ካንተ ጋር አለ። ከሁለታችን መሃል እውነተኛውን በጸጋ ስጦታ ለያለው። ዳዊትም የጥበብ ቃል እንደተጠቀመ ታያላችሁ። ዮናታንን ለሜምፊቦስቴ ሰጥቼ ነበር፣ የሜምፊቦስቴን ወስጄ ለሲባ ሰጥቼ ነበር። አሁን ንብረቱ ለሁለት ተካፈሏል። ሜምፊቦስቴ እጁን አወጣ። ንጉሥ ሆይ አልፈልግም፣ ለገንዘብ ብሎ አይደል ያማኝ፣ ይውሰደው፣ አልፈልግም፣ ምንም አልፈልግም፣ አንተ እንኳን በደህና መጣህልኝ አለ። አሁን ዳዊት ሳይባንን አይቀርም። አዎ ሲባን ለብቻ ያዙልኝ፣ ፈልገዋል። በመወደው በዮናታን ቃል ኪዳን በገባሁት ልጅ ያን ሁሉ ቴምር ያን ሁሉ እንጀራ የምትሰጠኝ እኔን ማኖ ልታስነካኝ ነው? ያለህ አልበቃ ብሎ በምስኪን ሰው ትጠቀማለህ፣ ትነግዳለህን? ያዙልኝ፣ ቢሮ ይግባ፣ እመረምረዋለሁ። እንዲያውም እስካሁን ያካበተው ሀብት ከየት እንደመጣ ይመርመርልኝ ሳይል አይቀርም ዳዊት።
ለዚህ ሁሉ ያበቃው ምንድነው? በቀውስ ወቅት ለሰዎች ከመኖር ይልቅ ለራሱ በመኖር ከመጠን በላይ ስትሰታማ። እኔ ትዝ ይለኛል ኤርትራውያን ከኢትዮጵያ ይውጡ በሚባልበት ሰዓት እኛ ጎረቤት አንድ ኤርትራዊ ነበረችና በፍጥነት ውጭ ተባለች። እቃዋን ምን ታርገው? ስለዚህ ጎረቤት መጣች። ኦርቶዶክስ ነች የኔ ጎረቤት። እባክሽ ግዥኝ አለቻት። በፈለግሽ ዋጋ ግዥኝ። አብረን ቡና ጠጥተን በአንድ ገበታ በልተን በችግሪ ሰዓት በርካሽ እቃሽን እገዛለሁን? ሕያው እግዚአብሔር በዚህ ቀውስ ወቅትማ እንደዚህ አላደርግብሽም። እንዴት ገምችኛለሽ? ሁለት ነገር ምርጫ ሰጥሻለሁ። አስቀምጪልኝ በይ፣ አስቀምጥልሻለሁ። ካለዛ ለፈለግሽው ሽሽو። እኔ ግን እጄን አልከትም አለች። ሰፈሩ ተረባረበ ነው የምላችሁ። ቴሌቪዥኑን፣ ሶፋውን፣ ፍሪጁን ባሉት ዋጋ ሸጠችው። ለምን? ማታ ልትሄድ። እቺ ሴት ጎረቤቴ እስከ ዛሬ አከብራታለሁ በእውነት። በምንም አይነት ፈቃድሽ ቢሆንም መከራ ቢገጥምሽም ይሄንን ተንተርሼ ባንቺ አልነግድም። እኔ ባንቺ አልከብርም። ይልቁ ልረዳሽ የምችለውን ሁሉ ንገሪኝ፣ እረዳሻለሁ አለች። በዘር አይገናኙ፣ ነገር ግን አእምሮዋ የተባረከ ነው እቺ ሴት። ሁለተኛው ሰው እንደምታውቁት በጣም አደገኛው ሰው ሳሚ ነው። ይሄ በጣም ሀገራችን ሁኔታ ጋር የሚሄድ ነው። ሌላ ፈተና። አንተ ምናምንቴ የደም ሰው እያለ አፈር እየበተነ በድንጋይ እየመታው በተራራ ላይ ዳዊትን ይረግመው ጀመር። አያውቀውም ዳዊት ሳሚን አያውቀውም። በአይን ያየው ገና ዛሬ ነው። የደም ሰው ይለዋል። ንጉሱን ያስቸገረው ከዚህ ከአቢሴሎም ጦር በላይ የሳሚ ቃል ነው። በጣም ከአእምሯችሁ የማይወጣ ልብን የሚሰብር ቃል ተናገረው። የደም ሰው። ይሄ የቢንያማዊ ሰው ለምንድን ነው ዳዊትን የሚረግመው የሚሰድበው? በተራራ ላይ ሰዎች ሁሉ እንዲሰሙ ስሙን የሚያሳጣው ቢንያማዊ ስለሆነ የሳኦል ቤተ ዘመድ ስለሆነ ነው ይለናል የሳሙኤል ጸሐፊ። ዘረኝነት ነው ማለት ነው። በዘረኝነት የተጠመቀ ሰው ስለሆነ ዳዊትን ያለ ፍርሃት ሲሰድበው ታያላችሁ። በቀውስ ወቅት ከስስት ብቻ አይደለም፣ ለወገኔ ይጠቅማል ከሚል እምልከታ ካልወጣን በቀር በጣም አደገኛ ነው። ሰውን በዘሩ ብቻ መፈረጅ ታውቃላችሁ። የኔ ዘርና ቋንቋ ብቻ ስለሆነ ለሱ መወገን በጣም አደገኛ ነው። ሳሚ እዚህ መረብ ውስጥ የገባው ያለ ምክንያት አይደለም እና በዳዊት ዘመን ቀጥሎ ረሃብ ሆነ። 3 ዓመት ረሃብ ከባድ ነው። ዳዊትም እግዚአብሔርን ጠየቀ። ምክንያቱ ምንድነው አለው። ምክንያቱ ከገበሬዎች ከማዳበሪያ ጦትም አይደለም፣ ችግሩ ካንተም አይደለም። ከማን ነው? ሳኦል የገባውን ሰዎች ስለገደለ የደም ዕዳ አለበት። እናስ የገባውን ሰዎች ይቅር ካሉ ይቅራላለው፣ ካላሉ ረሃቡ ይቀጥላል። እነዚህ የገባውን ሰዎች ምንድናቸው ሲል ትዝ ይላችኋል። እስራኤል ከግብፅ ሲወጣ ኢያሱን አታለውት የማለላቸው ናቸው። ስለዚህ በእግዚአብሔር ስም ስለማለላቸው የአብርሃም ዘር ባይሆኑም በእስራኤል ምድር ይኖራሉ። ሳኦል ግን የምን መሐላ ነው? የአብርሃም ዘር ያልሆነ ሁሉ ግደሉልኝ አለ። አያችሁ፣ እናንተ የገባውን ሰዎች ብትሆኑ አስቡት። በየቀበሌው አድናቸው፣ መታወቂያ ሳይ ሸክ አንገቱ። እስራኤላዊ ካልሆነ እየመረመረ በሙሉ ጨረሳቸው። ለቅሶ ወደ ሰማይ ይጮሃል። በእውነት ምንም የሌለባቸውን ሕፃናት፣ አረጋውያን፣ ሴቶች በአዋጅ ገደላቸው። ከሀገር ማባረር ሌላ እኮ ነው። ሳኦል ግን በጣም ጨካኝ ነው። ለካህናቱም ያራራ፣ ለገባውን ሰዎች አራራ። የአብርሃም ዘር አይደሉም፣ ማርና ወተት የምታፈስ ምድር ከኛ ጋር አይሻሙም ብሎ ንብረቱን እንዳይካፈሉ ምድሩን እንዳያርሱ ገደላቸው። እግዚአብሔር ተቆጣ። የተቆጣው ለገባውኖች ብቻ ወግኑ አይደለም። በእርግጥ የሰው ልጆች ናቸው፣ ግን በእግዚአብሔር ስም የተማላ ሌላ ክብር አላቸው። ታውቃላችሁ፣ ኢያሱ በእግዚአብሔር ስም ምሎላቸዋል። ውሃ ቀጂና እንጨት ፈላጭ ከናንተ አይጥፋ ብሎ ረገማቸው። ሊገላቸው አልቻለም። በእግዚአብሔር ስም ምሎላቸው ነበር። አንዳንድ መደረር መሪዎች አሉ። ገርማቸዋል። የኢራቁ ፕሬዚዳንት ይሄን አድርጓል። የሆኑ ጎሳዎችን በመርዝ ጨርሷቸዋል። በእውነት ሂትለር የምታውቁት ነው። እና በሀገራችንም የሚሰማ ነገር አለ። በእውነት ዝናብ አልዘነበም ማለት በመካከለኛው ምስራቅ ምን እንደሆነ እናንተ ታውቃላችሁ። መስኖ የለም፣ ግድብ የለም። የገባውን ሰዎች ደም ዕዳ አለባችሁ አለው ዳዊት ቤተ መንግሥት ሰበሰባቸው። በዋሻ የቀሩ በየገዳሙ መቃብር ቦታ ያሉ ጥቃቅን ትንንሽ ሰዎችን ጠራቸው። ከሞት ከሳኦል ሰይፍ የተረፉትን ብርና ወርቅ ልሰጣችሁ ነው የጠራዋችሁ፣ ያለ ታክስና ቫት እንድትነግዱ ነው የጠራዋችሁ፣
ከናንተ የምፈልገው እስራኤልን እንድትመርቁ ነው ብሎ ፖለቲሳይዝ አደረገው። ኖ ዳዊት ፉገራን አቁማሉት። ብር በአፍንጫችን ይውጣ አንፈልግ። ኮንዶሚኒየም አድላለሁ፣ መሬት ሰጣለሁ ታቆማለ። ዳዊት የምር ነው የምንነጋገረው። እርድብን ያደረገን ጉዳይ አለ። ምንድነው አላቸው? እኛን ያጠፋ ሳኦል በእርግጥ ሞቷል። ከዘሩ 7 ሰዎች ስጠን እንሰቅላቸዋለን። ለምን? ኖ ካልደረሰብህ አይገባህም። ውስጣችን ተተክተክኗል። ባደረገብን ነገር ከውስጣችን ሊወጣ አልቻለም። በቀል ውስጣችን አለ። እንሰቅላቸዋለን። ምን ያደርጋል? እነሱን ሰቅላቸው። እኔ ካሳ ብር ልስጣችሁ፣ ካሳ ወርቅ ልስጣችሁ፣ ካሳ መሬት አንፈልግም። በጣም መረሩ። ዳዊት ምንም አማራጭ ሲያጣ ሪጽፋ የተባለች የሳኦል ሚስት አለች፣ 2 ልጆች ወልዳለች። ሜሮብ አለች፣ የሳኦል የበኩር ልጅ 5 ልጆች ወልዳለች። ሁለቱን አገጣጥሞ 7ቱን አሳልፎ ሰጣቸው። የገባውን ሰዎች ተሰበሰበው እንደ መስቀል አደባባይ ሆ እያሉ ይዟቸው ወጡ። 7ቱንም ሰቀሏቸው። እነዚህ 7ቱም የተሰቀሉት የሳኦል የልጅ ልጆች እና ልጆች ናቸው። በቢንያም ምድር ወሬው ወጣ ማለት ነው። የጋዜጣው ርዕስ ምንድነው? ዳዊት የቢንያም ዘር ጨረሰ ነው አይደለም? ፖለቲካው ሌላ፣ ምድር የምታወጥ ተግባራዊ ነገሩ ሌላ። ተመሳሳይ እኮ ነው። እንደው አገራችን አንዳንዴ የሚሆነው ይገርመኛል። ዳዊት መከራ ሰዓት እንደመሰለ ሲመስላቸው ሳሚ የሚባል ወካይ በተራራ አስቀምጡ። አንተ የደም ሰው፣ አንተ ምናምንቴ፣ ከንቀትና ከትዕቢት ጋር ንጹህ ሰው ገለሃል፣ ዘራችን ገለሃል። እግዚአብሔር ሊፈረደብህ መንግስትን ለልጅ አሳልፎ ሰጠ። እንዳደረግከው አደረገብ። ድንጋይ ይወረውራል፣ አፈር ይበትናል። በድፍረት ደረቱን ገልብጦ ዘረኝነት ከባድ ነው። በትክክል እንዳታስቡ አእምሯችሁን ይቀይረዋል። ድፍረት ይሰጣችኋል። የጽድቅ ያልሆነ ድፍረት ይሰጣችኋል። በዚህ ሰዓት ዳዊት ያደረገው ዝም ነው። ተውት ይስደበኝ፣ ማንም መልስ እንዳይሰጥ። እንዳልኳችሁ ተጠንጥኖ እንደ ሜምፊቦስቴ ሌላ ታሪክ መጣ እና አቢሴሎምም ሞቶ ዳዊትም ድጋሚ ለመንገስ ሲመጣ የደም ሰው ያለው እግዚአብሔር አሳልፎ መንግስትን ሰጠ ያለው እንደተናገረው አልሆነም። ዳዊት ድጋሚ ለንግስ መጣ። በዚህ ሰዓት ሳሚ ፖለቲካው እንዳላዋጣው ሲያይ ወደ አይምሮ ሌላ ነገር ፈለሰፈ። በመንግስቱ ሳይረጋጋ ትኩስ በደስታው ሰዓት አይደለም ከይሁዳ ከዳዊት ቤተሰብ ጋር ተቀላቅሎ እግሩ ላይ ወደቀ። ገና መጀመሪያ በአደባባይ እንደሰደበው በአደባባይ ይቅርታ ጠየቀ። ዳዊት ሞት ይገባዋል፣ እግዚአብሔርን የቀባውን ሰድቧልና አሉ ጀነራሎች። ነው አትግደሉ፣ ተውት። እግዚአብሔርን መሞት ሲገባኝ ህይወት ሰጥቶኛል፣ እሱም መሞት ይገባው ነበር፣ አይሞትም ማለለት። ነገር ግን ዳዊት እንደተጎዳዩ ከሰውየው ከአቢሴሎም ጦር ይልቅ የሳሚ ስድብ ንጉሱን አድክሞታል እና ልክ ሊሞት ሲል መጨረሻው አዲሱ ንጉስ ሰለሞን እኔ የምድርን መንገድ ሁሉ ሄጃለሁ፣ ባለጠጋ እንደምትሆን ካንተ በፊትም በኋላም አንተን የሚመስል ታላቅ ሰው አይነሳም፣ እስራኤል የከፍታ ዘመኗ በአንተ ነው የሚጀምረው። ነገር ግን ኑዛዜ ያለኝ ልጅ ሆነ ወንድም ሲያሳድደኝ ብርቱ ርግማን የረገመኝ ሰው ሳሚ የሚባል ሰው አለ። ይገርማል፣ ልረሳው ፈልጌ ነበር፣ ምየለት ነበር ምሬ ያለው ብዬ አልቻልኩም። አጥንትን የሚሰብር ነው ንግግሩ። ከፖለቲካ አገናኝቶ እውነት የሚመስል ድራማ ሰርቶ በህዝቡ ዘንድ ስዕሌን አበላሽቶታል። ያኔ ልገለው አልችልም፣ ምየለታለሁ፣ አንተ ግን ግደለው አለ። ለኔ ተዋለው ሰለሞን። ዳዊት ከሞተ በኋላ የመጀመሪያ የተቀባው ንጉስ መጀመሪያ ያስጠራው ሳሚ። ፌደራሎች መጡ፣ ሴኩሪቲዎች መጡ፣ የሳሚ ቤት ተንኳኳ። ሳሚ አዲሱ ንጉስ ይፈልጋል። ሜዳሊያ ሊሰጠኝ ነው አይልም፣ ስራውን ያውቃል። ወይኔ ሳይል አይቀርም። በእውነት አንደበቱን ያውቃል፣ የዘራውን ያውቃል። ልገልህ ነበር አባቴ ስለማለልህ አልገልህም፣ ነገር ግን በኢየሩሳሌም እኖራለሁ ብለህ ማል፣ ከኢየሩሳሌም በወጣው ቀን እሞታለሁ ብለህ ማል አለው። ሌላ ቀለበት አዘጋጀለት። ከባድ ነው የነገስታት ቀለበት። እኔን አሁን ካልወደዱኝ ነገስታት በእኔ ቤት ላይ ሃይዌይ መንገድ ሊያወጡ ይችላሉ። በፍጹም በማያስነቃ መንገድ አንድ ስትራቴጂ ያወጡልሃል። ሰለሞን እንደዚህ ያደረገ ነው የሚመስለኝ።
ሳሚን ለመደምሰስ ያለው አማራጭ ብቻ በመሐላ ማሰር ነው። በኢየሩሳሌም 3 ዓመት ሳሚ ተቀመጠ። ዓመቱ ሲረዝም ረሳው፣ ወይም ሰለሞን የረሳው መሰለው። እሱ ደህንነት ሰራተኛ ቀጥሮለታል። ወይ ጽዳት ነች፣ ወይ ዘበኛ ነው፣ ወይ ወጥ ሰሪ ነች፣ አይታወቅም። ሰራተኛው የሳሚን ንብረት ይዘው ወጡ። ሳሚም ባሮቹን ለመመለስ ኢየሩሳሌም ወጣ። ኢብን አላደረም፣ በዛው ቀን ተመለሰ። ሰለሞን በዛው ቀን ሰማ። ማን ነገረው? ካሜራ የለ፣ ቴክስት የለ። የሚገርም ነው የጠቢብ ሰዎች አሰራር። በዛችው ቀን ናሉ ሁለተኛ ጥሪ ለሳሚ ቀረበለት። ገብቶታል። ሆዱ ሳይነግረው አይቀርም። በእውነት ወይኔ አሁን ወጥቼ አሁን ብመለስ በጨለማ ወጥቼ ነው በጨለማ የመጣው። ማነገረው? ሳሚም በንጉሥ ፊት ቆመ። ከኢየሩሳሌም በወጣው ቀን ሞትን ልሙት ብለህ በንጉሥ ስም በእግዚአብሔር ስም ምለህ ነበር። ለምን የንጉሥን ቃል ጣስካለው? የአባቱን ሴራ አልነገረው። ሳሚም ዝም አለ። ታውቃለህ፣ አሁን ዝርዝሩ ልንገርህ አለው። በአባቴ ላይ ያደረግከውን ታውቃለህ። አይነጋ መስሎ በዘረኝነት ተጠምቀህ አፈን ስትከፍት በንጉሥ ላይ ጊዜ አገኘው ብለህ በተራራ ላይ ሚሳኤል ስትተኩስ ይኸው ቀን መጣ። ማን ነው የሚያድነው? በንያስ መከላከያ ሚኒስትር አዲሱ ያዝልኝ አለው። እጅና እግሩን እሰርልኝ፣ ፊቱን ሸፍንልኝ፣ ወደ ጓሮ ወስደህ እርምጃ ወስደህበታል። በሀገራዊ ቀውስ ወቅት 2 ጥንቃቄ በጣም አስፈላጊ ነው በእውነት። አንዱ በሰዎች ነግደን በስስት ከመኖር ለሰዎች እንድንኖር በቀውጢ ወቅት እግዚአብሔር ይጠብቅብናል። 2 ከዘር ከነገድ ከቋንቋ ወጥተን ለሰው ልጆች ሁሉ እኩል አይደለም ሰዎችን እንድናስተናግድ ይጠበቅብናል።